ሰላም ጤና ይስጥልን እንደምን አላችሁ? አሁን በአዲስ መረጃ መጥቻለሁ። ይህ ምንድነው? አይፎን አዲስ ምርት ሊያስተዋውቅ ነው። እንደሚታወቀው በየአመቱ ሳምሰንግም አይፎንም በመፎካከር ደረጃ ሁለቱም አዳዲስ ምርቶቻቸው ያስተዋውቃሉ። አሁን ደግሞ አይፎን 18 ፕሮ ማክስ የተባለ አዲስ ፕሮዳክት አስተዋውቋል። ለነገሩ ስናየው አይፎን 18 ፕሮ ማክስ ከባለፉት አይፎኖች የአይፎን ምርቶች ማለትም አይፎን 17፣ አይፎን 16፣ አይፎን 15 እና ከዛ በታች ያሉት ምን የተለየ ነገር አለው ብለን ስናይ ብዙዎቻችን እንደምናየው አይፎን በፕሮሚስ በመግባትና ምንም የተለየ ነገር ሳይጨምር ስም ብቻ በመቀየር ለምሳሌ አይፎን 16 ፕሮ ማክስ፣ አይፎን 17 ብዙ የተለየ አይደለም። 15 14ም ኦልሞስት ያኛውን ከቨር የሚያደርግ ነው፣ ግን የስምና የተወሰነ ማሻሻያዎች ብቻ አድርጎ ነበር የሚያመጣው። ዘንድሮስ ምን አይነት አዲስ ነገር ይኖረው ይሆን ብለን ስናይ አንዳንድ የስልኩ ስፔሲፊኬሽኖች ወጥተዋል። ይህም ደግሞ ከሳምሰንግ በ2027 የሚወጣው ሳምሰንግ S26 ጋር ብርቱ ፉክክር ይገጥመዋል ተብሎ ይታሰባል። በዚህ ላይ የዋጋው ጉዳይም የሚታይ ያለ አይፎን በጣም ውድ ነው ከሳምሰንግ አንጻር ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ ማድረግ እንዳይረሳ፣ እንዲሁም ቻናሉ ቪዲዮ ለብዙ እንዲዳረስ ላይክ አድርጉ። እውነቱ ለመናገር በእኛ ሀገር አይፎን 18 ፕሮ ማክስም ቅንጦት ነው፣ ግን አንዳንድ የምትጠቀሙ ሰዎች ትኖራላችሁ። ለመሆኑ ይህ ስልክ በጣም የተጋነነ ዋጋ ነው ያለው፣ ውድ ነው በጣም የተባለ እየተመረረ ነው። በጣም እያማረሩ ሰዎች ከዚህ በፊት ታውቃላችሁ። አይፎን 17 ፕሮ ማክሱ ራሱ አሁን ከ300 ሺህ በላይ ነው፣ ውድ ነው አሁንም ቢሆን እና ይሄ ውድ ስልክ ምን የተለየ ነገር አለው ብለን ስናስብ አሁን አንዳንድ ነገሮች ይዞ መጥቷል። ለምሳሌ የውጭ ዲዛይን ስናይ ውጫው የስልኩ ዲዛይን ስናይ ገና ሲጀመር ስለ ስልኩ የጨዋታው ወይ ደግሞ የስልኩ ገጽታው ወይ ደግሞ ከለሩ ጀምሮ የሊቲየም አቀፍ ወይ ደግሞ ስልኩ አሁንም ጠንካራና ቀላል የሆኑ ሊቲየም እቃዎች ላይ የተሰራ ነው። ሊቲየም ማለት የሆነ የእቃ ኮምፖነንት ነው። ስለዚህ ይሄ እቃ ደግሞ ቀላል ነው በእጅ ሲያዝ። አሁን ከዚህ በፊት የምናያቸው አይፎኖች በጣም ከበድ ያሉ ናቸው፣ ለመያዝ ምናምን ይከብዳሉ። ይሄ ግን ቀለል ያለ ነው፣ ምክንያቱም ከቀላል እቃ የተሰራ ነው፣ ወይ ደግሞ ላይት ከሚባሉ ማቴሪያልስ ነው የተሰራው። በእጅ ለመያዝ በጣም ቀላልና ውብ የቅንጦት እንዲሁም ማራኪ ያደርገዋል ተብሏል። ሁለተኛው አነስ ያለ አሁንም ደግሞ አነስ ያለ ዳይናሚክ የሆነ ኢዝላንድ አለው። ፊቱ ከስክሪን ላይ ከላይ ስክሪን ላይ ያለው የፊት ካሜራ እና የፊት መክፈቻ ፌስ አይዲ ከዚህ በፊት እንደዚህ በአራት ማዕዘን ምናምን ስናያቸው ተለቅ ያለ ነበረ። አሁን ትንሽ ነው፣ ፌስ አይዲ በጣም ቀንሷል። አፕል አንዳንዱ ክፍሎቹ የሚያሳየው ወይ ደግሞ ስር መደበቅ ወይ ደግሞ ከስር በጣም ትንሽ ነች ካሜራዋ ማለት ነው። ይሄ ለውበት ማራኪ እንዲሆን ስክሪን እንዳይበላሽ ያደርገዋል ማለት ነው። ስክሪኑ ሰዎች አይተው እንዲወዱት የሚያደርግ ነው። ቀለሞች በተመለከተ አሁን ወደ ገበያ የወጡት የአፕል ፎን የአፕል 18 ለገበያ እያስተዋወቃቸው ያለ በጣም ማራኪ ቀለሞች ናቸው። እነዚህም የተለያዩ አማራጮች ጥቁር እና ግራጫ ከለር እንዲሁም በጣም ብዙ ከለሮች የሚያምሩ ከለሮች አሉት። ሌላኛው ስንሄድ ደግሞ አፈጻጸም ወይ ደግሞ ቺፕ ይሄ የፐርፎርማንሱ ጉዳይ ደግሞ በጣም ተሻሽሎ ነው የመጣው። ለምሳሌ በዚህ መልኩ በጣም ከፍተኛ ቺፕ ነው ያለው። አሁን ለጌም ለመጫወት ወይ ደግሞ የተለያዩ ስራዎች ለመስራት ፕሮሰሰሩ የሴንትራል ፕሮሰሰሩ በጣም የስልኩ በጣም ፈጣን ነው ማለት ነው። ይህም ደግሞ ወደ ትክክለኛው የስልክ ሲፒዩ ወይ ደግሞ ስልክ ስንገባ A20 ፕሮ ቺፕ የሚባል ነው። ይህ ቺፕ በቴክኖሎጂ ዓለም ትልቅ ስኬት የተገኘበት የ2 ናኖሜትር ወይ ደግሞ 2nm ቴክኖሎጂ ውጤት ነው። በቀላል ቋንቋ ይህ ማለት ምንድነው ስንነግራችሁ ስልኩ እጅግ ፈጣን ነው። እንደዚህ ለምሳሌ አንድሮይድ ምናምን ስንጠቀም በጣም ያስቸግረናል አይደለ? ስታክ የማድረግ ምናምን። ይሄኛው በጣም ፈጣን ነው፣ በጣም ኃይል ይቆጥባል። እንዲሁም ረጅም ሰዓታት ሲጠቀሙበት እንዳይሞቅ የሚያደርግ A20 ፕሮ ቺፕ የሚባል ተገጥሞለታል፣ ወይ ደግሞ 2 ናኖሜትር አይነት ቴክኖሎጂ ተገጥሞለታል። ሌላው በስልኩ ላይ የሚከብዱ ጌሞች መጫወት ወይ ደግሞ ቪዲዮዎች ማቀናበር፣ እንደዚህ ኮምፒውተሮች እንደዚህ ሃይ ፕሮሰሲንግ ኮምፒውተሮች ኢቨን የሚሰሩት አይፎን 18 ፕሮ ማክስ እንዲሰራ ተደርጎ ነው የቀረበው ለገበያ ማለት ነው። ሌላኛው የውስጠኛው እንትን ስናይ ደግሞ የውስጠኛው ከአንድ ሌላ ክፍሉ ስናይ ደግሞ ከካሜራ መሻሻያዎች አንዱ ነው። ካሜራ በጣም አሁንም የካሜራ ሌንስ ተጨምሮለታል። ተለዋዋጭ ሌንስ ወይ ደግሞ ቫሪያብል አፕሬቸር የሚባል ከዚህ በፊት የነበሩ አይፎኖች ቋሚ ሌንስ ነበራቸው። አሁን ግን ካሜራው ብርሃን በመቀበል አቅምና የጀርባ ብዥታ ብለር በሚል የፈለጉት መጠን ማስተካከል ይቻላል። ይህ ማለት በጨለማ ቦታዎች የሚነሱ ፎቶዎች በጣም ብርሃናማ እንዲሆኑ ያደርጋል። በብርሃን ቦታ ደግሞ በጣም የሚያንጸባርቅ ከሆነ ብለር አድርጎ ተመጣጣኝ የሆነ ፎቶ እንዲወጣልን ያደርጋል። ይህም ለቪዲዮ ጥራትና ለፎቶ ጥራት በጣም ጥሩ የሆነና እንዲሁም ለኮንተንት ክሬተሮች ፎቶና ቪዲዮ መነሳት ለሚወዱ ሰዎች በጣም አሪፍ ሆኗል ማለት ነው። ሌላኛው የባትሪ ዋጋ ነው። የባትሪ ኃይል ወይ ደግሞ የባትሪ እንትኑ ነው። ከዚህ በፊት ታውቁት እንደሆነ የምታስታውሱ ከሆነ የአይፎን ስልክ ባትሪያቸው ከሳምሰንግ አንጻር ሲታይ በጣም ባትሪያቸው ትንሽ ወረድ ያለ ነው። በጣም ደካማ ባይሆንም 3000 4000 ነበረ 5000። አሁን የዚህኛው ከሁሉም መጠን ከፍ ብሎ 5567 ሜጋሄርዝ ኤምኤኤች አይነት የባትሪ
ሄልዝ አለው ማለት ነው። ባትሪው ግዙፍ ባትሪ አፕል በብዙ ጊዜ ባትሪው አቅም እጅጉ በጣም ጨምሯል አሁን ማለት ነው። ከአዲሱ የ2M ቺፕ ቅልጥፍና ጋር ተዳምሮ ባትሪው በቀላሉ ለአንድ ቀን ተኩል እስከ 2 ቀን ሊቆይ ይችላል ተብሎ ይታሰባል። ከዚህ በፊት የአይፎን ስልኮች እንደምታውቋቸው ባትሪ ቶሎ ይጨርሳሉ። ፕሮሰሰራቸውና ሌላ ሰርቪሳቸው ጥሩ ቢሆንም ባትሪያቸው ቶሎ ይጨርሳሉ። አሁን ግን ባትሪውም ተሻሽሏል፣ በጣም ከፍ ብሏል ማለት ነው። የካሜራ እይታው ጨምሯል። የስልኩ ክብደትም ቅድም እንዳየነው በጣም ቀንሷል። እነዚህ እንትኖች ተጨምሮበታል። ነገር ግን አሁንም ቢሆን ከሳምሰንግ ጋር ከባድ የሆነ ንጽጽር ወይ ደግሞ ከባድ የሆነ ፉክክር ይገጥመዋል። በሚቀጥለው ዓመት 2027 ላይ መጀመሪያ ከሳምሰንግ አዲስ ስልክ ጋር ሲወዳደር ደግሞ ሳምሰንግ በጣም ብዙ ኳሊቲዎች አሉት። እንዲሁም ደግሞ በዋጋ ደረጃ ራሱ ሳምሰንግ ለምሳሌ ሳምሰንግ 100,000 የተሸጠ አይፎን 300,000 የተሸጠ የሳምሰንግን ሙሉ የአፕልን ሙሉ ስራ ሳምሰንግ እየሰራ ነው ያለው ማለት ነው። ይህ ደግሞ በጣም ፉክክር ገጥሞታል። እንግዲህ በኋላ ተጠቅመን እንግዲህ እናንተም አንዳንድ ሰዎች ተጠቅማችሁ የምታዩት ይሆናል። የትኛው ይሻላላችሁ ታስባላችሁ? እንግዲህ በሚቀጥለው ሴፕተምበር ላይ ይገባል፣ ምርት ይጀምራል። እኛ ሀገርም የምትጠቀሙ ሰዎች ትኖራላችሁ። የትኛው ይመቻችኋል? አይፎን 18 ፕሮ ማክስ ወይስ ሳምሰንግ አልትራ 26 የትኛው ነው? እንግዲህ የአይፎን ተጠቃሚዎች እንኳን ደስ አላችሁ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ